በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከንልማ ከነፉረ ቁልቁሉ ሰደ ዋቀየ tokko አሜን። መቃባ ከንልማ ከነፉረ ቁልቁሉ ሰደ ዋቀየ tokko አሜን። መቃባ ከንልማ ከነፉረ ቁልቁሉ ሰደ ዋቀየ tokko አሜን። akkasumas jaalatamtoota fi kabajamtoota maatii waaqayyoo akkam ooltanii akkam sa'aatii kana geessanii akkasuma ayyaanota ji'aa fi waggaan kabajamee oolu kan guyyaa har'aa kabajamee oolu kan nu hin beekne kan abboonni keenya qofti beekanii baga isiniin ga'e እንደዛው ዛሬ ተከብረው የሚውሉ በዓሎች እኛም ማናውቃቸው አባቶቻችን ብቻ የሚያውቁ እንኳን አደረሳችሁ እንኳን አደረሰን። ረዳታቸው በረከታቸው ከኛ ደካማ ኃጢአተኞች ላይ ውሎ ይደር። እንዴት አደራችሁ? እንዴት እዚህ ሰዓት ደረሳችሁ? እንዴት ዋላችሁ? እንደዛውም ከሁላችን ጋራ እግዚአብሔር ከኛ ጋራ ይሁን። ቸሩ መድኃኒዓለም ይጠብቀን። አገራችን የሰላም የደስታ ያርግልን። ቤተሰቦቻችን እግዚአብሔር ይጠብቅልን። ልጆቻችን እናት አባቶቻችን እግዚአብሔር ይጠብቅልን። ቸሩ መድኃኒዓለም እናታችን ሰማዕቷ ቅድስት አርሴማ እንደዛውም እናታችን ሙሽራ ክርስቶስ ሙሽራ ሙራኤል ሀገራችን ቤተሰቦቻችን ከሁሉ አበሳ ከመከራ ላይ ይሰውሩልን። እንደዛውም ዛሬ ተከብረው የሚውሉ ዓመት በዓሎች እኛ ሁልጊዜ አናቅም ነበር። ሀገራችን ውስጥ ቁጭ ብለን ተመስገን አምላኬ ወይ በስግደት ሀገር እኛ የወጣ ነው ለስጋችን ብለን ስለ ሀገር ወጥተን ስለ ነፍሳችንም እየተማርን ነው። እሱ ፈጣሪያችን ክብሩ የተመሰገነ ይሁን። መድኃኒዓለም ይጠብቀን። ቤተሰቦቻችንም ልጆቻችንም እንደዛውም ኢትዮጵያ ሀገራችን ተዋሕዶ እምነታችን ቤተክርስቲያናችን አባቶቻችን ዲያቆኖታችን መምህሮቻችን እግዚአብሔር ይጠብቅልን። ቸሩ መድኃኒዓለም ሀገራችን ከሁሉ ከመከራ ከክፉ ሁሉ ይሰውርልን። ይሄ በቀኑ የሚፈስ ደም የማይሆን ወሬ እየሰማን ያለነው ሁሉ ከዚህ መከራ ውስጥ እግዚአብሔር ይሰውረን ያውጣን። እኛ ምንም አናቅም። እኛ አንደበታችን ኃጢአተኛ፣ አፋችን ኃጢአተኛ፣ ሁሉ ልባችን ኃጢአተኛ ነው። እግዚአብሔር ግን እንደ ኃጢአታችን እንደ በደላችን ሳይብን በቃ ብሎ ለአገራችን ሰላም ደስታን ያወርድልን። ብዙ ጊዜ እኛ እውነት በጣም ኃጢአተኞች ነን። ኃጢአታችን በዝቷል፣ ከአቅማችን በላይ በዝቷል። አንዴ ጭፈራ ቤት፣ አንዴ ዘፈን ቤት፣ አንዴ ቲክቶክ፣ አንዴ ፌስቡክ፣ አንዴ እንዲህ እንላለን። እውነት ብዙ ነገር ለምሳሌ አሁን ፌስቡክ ብንወስድ ፌስቡክ ላይ ብንገባ ምንም ደህና ነገር የምናይ ነገር የለም። የሀገራችን ነገር አንዴ እዚህ ሀገር እንዲሆነ አንዴ እዚህ ሀገር እንዲሆነ እንዲያረጉ ህፃናቶችን ደፈሩ ምን አረጉ እንዲያረጉ ሲሉ ብዙ በቃ የሚያስጠላ ነገር ወይም ራስን የሚያሳምም ብዙ ነገሮች ፈተና የሚያደርስብን ነገር ብቻ ነው የምናየው። ስለዛ ከዚህ ሁሉ እግዚአብሔር ይሄንን ሁሉ ይቅር ይበለን። እውነት ይቅር ይበለን። መድኃኒዓለም ይቅር ይበለን። እኛ ኃጢአታችን በጣም በዝቷል፣ ከአቅማችን በላይ በሆነው ኃጢአታችን ማለት ነው። ስለዛ እግዚአብሔር ኃጢአታችን ይቅር ይበለን። እንደ ኃጢአታችን አይብን፣ እንደ በደላችን አይብን፣ ይቅር ይበለን መድኃኒዓለም። ለምሳሌ አሁን ቲክቶክ ላይ ስንገባ ብዙ ነገሮች እናያለን። ጥሩም ነገር መጥፎም ነገር ለበጎም የሚሆን ለበጎም የማይሆን ነገር እናያለን። ይሄንን አይተን ብዙ ጊዜ የምንጨነቅበት ጊዜ አለ። 40 ሰዓት ራሳችን ተጨንቆ በቃ እኔ እንጃ ከሁሉም ነገር ላይ ተጨንቆ የምንውልበት ጊዜ ይመጣል። ስለዛ እህቴ፣ ወንድሜ፣ እናቴ፣ አባቴ ሁላችን ከዚህ ሁሉ ከቲክቶኩ ከፌስቡኩ ከምኑም ላይ ርቀን ለሀገራችን የሰው ሀገርን ያላችሁ እህት ወንድሜ እናት አባቴ ልጆቼ ልጅ ኖሮሽ የሰው ሀገር ውጪ ልከሻል እንዴ እንዳትሉ፣ ግን ሁላችንም በአንድነት ሆነን ለሀገራችን ሰላም እንለምን።
ለቤተሰቦቻችን ሰላም እንለምን። እኛ ራሱ ለራሳችን ራሱ አምላኬ ወይ በሰላም ሀገር መልሰን ብለን ለፈጣሪያችን ለሀገራችን ሰላምን እንለምን። ለቤተሰቦቻችን ሰላምን እንለምን። ለአገራችን ለተዋሕዶ እምነታችን ሰላምን እንለምን። ሰላምን የበለጠ የለም። እውነት ሰላም ከሁሉም በላይ ነው። ድሮ እኛ ትንንሾች ሆነን ሀገራችን ሰላም አላት፣ ደስታ አላት። የፈለግንበት ቦታ ሄደን እንመለሳለን። የፈለግንበት ቦታ እንደፈለግን እንኖራለን። ግን አሁን አንድ ሰው ከቤቱ ጠዋት ወጥቶ ማታ መግባት እያቃተው ነው። አንድ እናት ከቤቷ ወጣ ማታ መግባት እያቃታት ነው። አንድ ሕፃን ልጅ በፊት እኛ ትንንሾች ሆነን ሱቅ እንላካለን፣ ሱቅ ሄደን እንመለሳለን። ግን ዛሬ ትንሽ ሕፃን ሱቅ ሄዳ ስትመለስ መግባት እያቃታት ነው። ብዙ ነገር እያደረሱባት ነው። ከዚህ ሁሉ እግዚአብሔር እንደሚሰውረን፣ ከዚህ መከራ ሁሉ ከዚህ አበሳ ሁሉ እግዚአብሔር እንደሚሰውረን አረ ለሀገራችን ጸሎት እናርግ። ሁላችን በየእምነታችን ጸሎት እናርግ። በርቱ እህቶቼ፣ እናቶቼ፣ አባቶቼ፣ ወንድሞቼ፣ በሰው ሀገር ያላችሁ፣ በብዙ መከራ ውስጥ ያላችሁ አረ ወደ ፈጣሪ አይ ወደ ላይ አይታችሁ እስቲ እጃችሁ ዘርጉ። ለፈጣሪ እጃችሁ ዘርጉ። ፈጣሪ ለምኑት። እግዚአብሔር ኃጢአትን ነው እንጂ የምጠላ ኃጢአተኛን አልጠላም እንዳለ እስቲ ኃጢአታችን ትተን እስቲ ወደ እግዚአብሔር እንጠጋ። ከሁሉ ነገር ላይ ራሳችንን እንመልስ። በፊት ሰው የምንሳደብ ከሆነ ከስድቡ ላይ ተመልሰን ሰውን እንመርቅ። በፊት የምንሰርቅ ከሆነ መስረቁን ትተን መልካም የሰረቀ ሰው ነው መክረን ወደ መልካም መንገድ እንመልሳቸው። በፊተኛ በጣም ወሬኛ ከሆን ወሬያችን ትተን መልካም ነገር የሚያወራ ሰው ራሱ አይ ይሄ ነገር ላንቺ አይሆንም፣ ሰውን ማማት አይደለም፣ ሰውን እንዲማረግ አይደለም፣ መልካም ነገር ስሪ፣ መልካም ነገር አውሪ ብላችሁ ያን ሰው መክረን እንደምንመለስ እግዚአብሔርን እርዳን እንበለው። እግዚአብሔር እኮ እኛ ከተጠጋንበት እውነት በጣም ነው በቃ የለመንሁን ሁሉ የጠየቅኑን ጥያቄ ሁሉ በጊዜ በደቂቃ ውስጥ ነው የሚመልስልን። ግን እኛ ምን እንላለን? ዛሬ መጥተን አምላኬ ወይ እኔ እኮ ተቸግሬያለሁ እንዲያርግልኝ እንለዋለን። መጀመሪያ ራሳችን አይተናል እንዴ? እሱን ከለመን በፊት ፈጣሪ ከመጠየቅ በፊት ራሳችን ጠይቀናል? ለምሳሌ ብዙ ነገሮች እየሰራን ውለን መተን ፈጣሪያችን ስንጠይቅ መጀመሪያ ራሳችን ጠይቀናል ነው? አልጠየቅንም። ለምን? ራሳችንም አልጠየቅንማ። ከመናገራችን በፊት እግዚአብሔርን ከለመናችን በፊት መጀመሪያ ምን ማድረግ አለብን? ራሳችን አስተካክለን እኔ ዛሬ ምንድን ነኝ? እኔ ምን ማድረግ አለብኝ? እኔ ዛሬ መልካም ነገር መስራት አለብኝ። እኔ ዛሬ መልካም ነገር ማውራት አለብኝ። እኔ ዛሬ ጥሩ ነገር ማፍራት አለብን ብለን ወደ ሰው ማየት አይደለም፣ ራሳችን ማየት ነው። እከሌ ምን አለች ማለት አይደለም። እኔ ምን ልስራ? እኔ መልካም ነገር ልስራ። እንደ ራሴ መልካም ነገር መስራት አለብኝ። ዛሬ እንደ ራሴ ጥሩ ነገር ማድረግ አለብኝ። እንደ ራሴ እኔ ይሄንን መንገድ ሲሄድ እግዚአብሔርን አምላኬ ሆይ ከኔ ጋር ሁን፣ አምላኬ ሆይ ጠብቀን፣ አባቴ ኢየሱስ ክርስቶስ ሆይ ከኔ ጋር ሁን፣ ለኔ ብለህ እየተሰቀልክ ለኔ ብለህ ብዙ መከራ ያየ ከ99 ውስጥ ከመቶ በግ ውስጥ 99ን ትተህ ለአንዷ ብለህ ሕይወትህን እንዳሳለፍክ ቀራንዮ ላይ እንደተሰቀልክ ለኛ ብለህ ብዙ መከራ እንዳሳየ ለኔም ለቺ ኃጢአተኛዋ አንደበቴ ኃጢአተኛ ውስጤ አፌ ሁሉ ኃጢአተኛ ብለህ ይቅር በለኝ አምላኬ ሆይ
ብለን እግዚአብሔራችን ይቅርታ እንጠይቅ። ስንወጣም ስንገባም ስንተኛም ስንሄድም ስንመለስም በቃ የትም ቦታ ስትበሉም እውነት ምግብ ስንበላ በስመ አብ ብለን የበላን ምግብ እውነት እንዴት እንደሚያጠግብ ዝም ብለን እንደራብን ደግሞ ዝም ብለን በስመ አብ ራሱ ሳንል የበላን ምግብ ብንበላ ራሱ አያጠግበንም። ለምሳሌ በአንድ መንገድ ስንል አቤቱ አምላኬ ሆይ ከኔ ጋር ሁን ብለን አምላካችን ጠይቀን ከቤታችን ከወጣን የምንሄድበት ቦታ ሾክ አይመታንም። አቤቱ አምላኬ ሆይ በደህና አሳደርከኝ በደህና አውለኝ ብለን እግዚአብሔራችን ለምነን እውነት ወደ ስራችን ስንገባ ያን ቀን ምንም ሳንሆን ስራችን ራሱ የተቀና ስራ ነው የሚሆንልን ቀን ሁሉ። ማታ ሳንተኛ በፊት አምላኬ ሆይ በሰላም ያዋልከኝ በሰላም አሳድረን ብለን አምላካችን ጠርተን ስንተኛ እመቤቴን እንዴት መልካም ሌሊት ተኝተን እንደምንተኛ እኔ ራሴ ላይ ስላየው ነው። እኔ አንዳንድ ቀን ደክሜ የሚተኛው ቀን ሳልተኛ ጭንቅ ውስጥ ነው የማድረው። አንዳንድ ቀን ጠዋት ተነስቼ አምላኬ ሆይ በሰላም አውለኝ ያላልኩ ቀን ያለተ በጭንቅ ነው ሙሉ ቀኑን ሁሉ። ስለዛ ሁላችንም በስመ አብ ሳልል ርቦኝ ቶሎ ምግብ የበላው ቀን የበላውት ራሱ ተመልሶ ይርበኛል። ግን በስመ አብ ብዬ የበላውት ቀን ሁለት ጉርሻ ከተከበላ ያኔ ነው የሚጠግበው። ስለዛ ሁላችንም መልካም ነገር እንስራ፣ ሁላችንም መልካም ነገር እናርግ እላችኋለሁ። እግዚአብሔር ከሁላችሁም ጋር ይሁን። መድኃኒዓለም ይጠብቃችሁ። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ መልካም ስራ ለሁላችንም ይሆንልን። አምላክ መድኃኒዓለም ከእናንተ ጋር ይሁን። እግዚአብሔር ይጠብቃችሁ፣ ከክፉ መከራ ይሰውራችሁ፣ ሀገራችንን ሰላም ያርግልን። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይሄንን ቪዲዮ ላይክ ሼር ማድረጉን አትርሱ።